በምሳሌ ነው የምነሳው። አንዲት ሴት እንወስዳለን። እኔ በጣም ማደንቃትን አንዲት ሴት አነሳለሁ። በጣም ማደንቃት ሴት አለች። እሷም ርብቃ ነች። ርብቃ ማለት እንዲሁ ካሉት ውስጥ ማለት ነው። ርብቃ ሬቤካ ነው ስሟ እና ሬቤካ ማለት ካፕቲቬቲንግ ማለት ነው። ካፕቲቬቲንግ ታስደነግጣለች። የምታስደንቅ ቆንጆ ነች፣ ግን ቁንጅናዋ ብቻ ሳይሆን ላይዋ ላይ ካለው ሞገስ የተነሳ ካፕቲቬቲንግ ማለት ነው ሬቤካ ማለት። ሬቤካ በጣም ሞገስ ያላት ልጅ ነች። በጣም ሞገስ ያላት ካፕቲቬቲንግ የምታስደነግጥ ሴት ነች ርብቃ ማለት እንደዛ ነች። እና አሁን ስቶሪው ምንድን ነው? አብርሃም ይስሐቅ የሚባል ልጅ አለው እንደምታውቂው፣ በጣም የተወደደ ልጅ። እስማኤልም አለ። ግን አብርሃም አሁን ለልጁ ሚስት ፈለገ። ከመሞቱ በፊት ልጁ እንዲያገባለት ፈለገ። ይስሐቅ እንዲያገባ ፈለገ። ስለዚህ በጣም የሚያምነውን ሎሌውን፣ ሽማግሌ ነው እሱ ራሱ ሎሌው፣ የዛ ጊዜ ሸምግሏል። ዘመዶቼ ወዳሉበት ድሮ ወደ ነበርኩበት ሀገር ሄደህ ለልጄ ሚስት ፈልግ አለው። ለልጄ ከዛ ሚስት ይዘህና አለው። ከዛ ሎሌው እንዲህ ባገኛትስ እንደ ወደዚህ ነው ብል ስላት እምቢ ብትልስ ብሎ ጠየቀ። ግድ የለም እኔ ያገለገልኩት እግዚአብሔር መልአኩን ከፊትህ ይልካል አለው። መልአኩን ከፊትህ ይልካል እምቢ አትልህም አለው። ሽማግሌው ተልኮ ሄደ። ሲሄድ ግን ምን ብሎ ጸለየ መሰለሽ? አሁን ሚስት ፍለጋ ነው የሚሄደው ለይስሐቅ፣ ለአብርሃም ልጅ ለይስሐቅ ሚስት ፍለጋ ነው የሚሄደው። ስፔሲፊክ የተመረጠች ሴት የለችም። እከዲት የምትባል ሴት ጋር አይደለም የሚሄደው። ግን አብርሃም ልኮታል። ሄዶ ከዛ ሀገር ለይስሐቅ ሚስት ይዞ መምጣት አለበት። ማንን ይዞ ይመጣ አውቅ። ስለዚህ ጸለየ። ሲጸልይ ምን አለ? እግዚአብሔር ሆይ ሄጄ እዛ ሀገር ሄጄ ውሃ አጠጭኝ የምላት፣ ውሃ አጠጭኝ ስላት ደግሞ ውሃ የምታጠጣኝ፣ አንተም ውሃ ጠጣ ግመሎችህንም ውሃ ጠጣለሁ የምትለኝ እሷ የይስሐቅ ሚስት ትሁን ብሎ ጸለየ። ከተሻለ ይሄዳለሁ። ግን ምልክት ምን ጠየቀ? ውሃ ጠጭኝ ስላት ውሃ ጠጣ የምትል፣ አንተን ብቻ ሳይሆን ግመሎችህንም አጠጣለሁ የምትል እሷ ለጌታ ያዘጋጃት እሷ ትሆን ብሎ ሄደ። አሁን ግመሎቹን ይዘዋል። የአብርሃም ሎሌ ወደዛ አገር ሄደ። ከዛ ሴቶች ውሃ የሚቀዱበት ቦታ ላይ ሄደና ቁጭ አለ። አሁን ሴቶች ይመጣሉ። ከዛ በፊት ሌሎችን ሴቶች ጠይቋቸው እንደሆነ አላውቅም። ግን ርብቃ መጣች። ርብቃ በጣም ቆንጆ ነበረች። በጣም ይላታል መጽሐፍ ቅዱስ መልከ መልካም ነች ይላታል። መጣችና ስትመጣ ውሃ ጠጭኝ አላት። ወዲያው እንስራዋን አወረደችና ጠጣ አለችና ጠጣችው። ከዛ አልጠየቃትም። እሱን ውሃ ጠጣችውና ግመሎችህንም አጠጣለሁ አለች። ከዛ እየተመላለሰች እየሄደች ግመሎች ውሃ እየቀዳች ግመሎቹን ስታጠጣ፣ ውሃ እየቀዳች ግመሎቹን ስታጠጣ፣ እሱ ዝም ብሎ ያያታል። ምልክት አድርጎ ስለያዘው ዝም ብሎ ያያታል። እሱ አወረደች፣ እሱን አጠጣች። ግመሎቹን ደግሞ ውሃ ማጠጣት ጀመረች። አሁን እዚህ ጋር ምንድን ያለችው? እሷ ጌታዬ ሆይ ጠጣ ነው ያለችው። ግመሎችህንም አጠጣለሁ ነው ያለችው። ወጣት ነች፣ እሱ ሽማግሌ ነው፣ አታውቀውም። ውሃ ጠጪ ነው ያላት። እዚህ ጋር ከዚች ታሪክ እስካሁን ከነገርኩሽ ታሪክ ውስጥ እኔ አንዲት የምትደነቅ ሴት አድሚረብል የሆነች ሌዲ ባህሪዎች፣ ነጥቦች አገኛለሁ። አንደኛ ኳሊቲዋ፣ የሌዲ ኳሊቲ ሰው አክባሪ ነች። ዝም ብሎ ሽማግሌ መንገድ ላይ ያገኘችው ሽማግሌ ነው ውሃ ጠጪኝ ሲላት ለቤተሰብ የቀዳሁትን ማነህ አንተ ለመሆኑ አንተን ውሃ ማጠጣው ማለት እኮ ትችላለች። ግን ሰው ታከብራለች። በአጠቃላይ ሰው አትንቅ። አንዲት ሴት ሌዲ የምትባለው ሰው የማትንቅ፣ ሰው የምታከብር፣ ድሃ የማትንቅ፣ ሰው የማታዋርድ፣ ወደ ታች ዝቅ አድርጋ የማትመለከት፣ የማትጸየፍ ሴት እሷ የምትደነቅ ሴት ነች። ማንንም አትንቅ። የትም ትግባ፣ ካፌም ትግባ፣ ዌተሮቹን አክብራን የምታናገረው። የቤቷን ሰራተኞች አትንቃቸውም፣ አታዋርዳቸውም፣ አትሰድባቸውም። ድሃይታ አትጸየፍ ምናምን አትልም። እንደዛት ሌዲ እንደዛ አትልም። አድሚረብል ሌዲ እንደሱ አትልም። እና እቺ ሴት ሰው አክባሪ ናት።
አክብራ። ስለዚህ ርብቃ ያደረገችው እንደዛ ነው። ሽማግሌውን አየችው፣ አታውቀውም፣ ማን እንደሆነ አታውቅም። ሲያናግራት አናገረችው። ውሃ ጠጭኝ አላት፣ አጠጣች። ግመሎችህንም አጠጣለሁ ብላ ግመሎቹንም አጠጣች። ስለዚህ ሰው አክባሪ መሆኗን አየን። አንድ አይደል? ሁለተኛ አዛኝና ሩህሩህ መሆኗን ታያለሽ። ሶስተኛ የምታየው ጀነረሲቲዋን ነው። ሰውየውን አጠጥታ እየሄደች እየቀዳች ግመሎቹን ታጠጣለች። ግመሎቹን ታጠጣ። ስንት ግመሎች እንደያዘ አላውቅም፣ ከአንድ በላይ ግን ነው ግመሎች ስለሚል ሁሉም ጠጥተው እስኪረኩ ድረስ እየተመላለሰች አጠጣቻቸው። በጣም አስገራሚ ነው። ስለዚህ ሰው አትንቅም። ሌዲ የሚባሉት አድሚራብል ሌዲ፣ የሚደነቁ የሚከበሩ ሴቶች፣ የተከበሩ ሴቶች ሰው አይንቁም። ሩህሩህና አዛኝ ናቸው። ኮምፓሽኔት ናቸው፣ ይራራሉ ለሰዎች እና ደግሞ ደግ ናቸው። ግመሎችን አጠጥተው ማጠጣት የሚችሉ ደጎች ናቸው። ሰጥተው የማይበቃቸው ደጎች ናቸው። እንዲህ አይነት ሴቶች አሉ። እንዲህ አይነት ሴቶች አድሚራብል ናቸው፣ ደጎች ናቸው፣ ትሁት ናቸው፣ ሰው የማይንቁ ናቸው። ርብቃ እንደዛ ነበረች። ተመላልሳ ግመሎቹን አጠጣቻቸው። ከዛ ቀጠለ። አያት፣ እሷ እንደሆነች ገባው። በቃ እሷ ነች አለ እና ሽማግሌው ሎሌ የማ ልጅ ነሽ አላት። የባቱኤል ነበር የሚባለው አባቷ፣ የአብርሃም ዘመድ ነው። የባቱኤል ልጅ ነኝ አለችው። ከዛ ልክ ያንን ከነገረችው ካያት በኋላ ግመሎቹን ውሃ ካጠጣች በኋላ ሰውየው ሄድና ሰገደ፣ ለእግዚአብሔር ሰገደ እና መንገዴን ስላቃናህልኝ ስላሳካህልኝ አመሰግናለሁ። ሂወት ሹር እሷ እንደሆነች እርግጠኛ ነው። ገብቶሽ እና እሷ መሆኗን እርግጠኛ ነው። ከዛ ከሰገደ በኋላ እሷ ደግሞ ቆሞ ታየዋለች፣ እግዚአብሔርን ሲያመሰግን ምናምን ቆማ ታየዋለች። በኋላ ቀለበት አወጣና ሰጣት። ከዛ የእጅ አምባር 2 አደረገና ወጣና ሰጣት። የወርቅ ትላልቅ የወርቅ እጅ አምባር ሰጣት፣ ቀለበት ሰጣት። ከዛ በኋላ ተቀበለችው። ለመሰለሽ ነገር አታስብም እሷ። አሁን ሽማግሌ ነው ይሄ ሰውዬ። ወርቅ አውጥቶ ሲሰጣት ዝም ብላ ተቀብላ ቆማ ተቀብላ ታየዋለች። እንትን አታውቅም፣ ተንኮል አታውቅም፣ ነገር አታውቅም። አሽሙር ብታናግሪያት ርብቃን አሽሙር አይገባትም። ወንድሟን ላባን ሄደችና ነገረችው። ወርቁን ይዛ ሄዳ ነገረችው። ሽማግሌውን አስገቡት። አባቷና ወንድሟ ሎሌውን አስገቡት፣ ወደ ቤታቸው አስገቡት። ከዛ ሽማግሌው ገባና እኔ አልበላም አልጠጣም የመጣሁበትን ሳልናገር አለ። ሎሌው ምንድነው ተናገር አሉት። ጌታዬ አብርሃም ይባላል። አብርሃም ልጅ አለው፣ ይስሐቅ የሚባል ልጅ አለው፣ ለጋብቻ የደረሰ ልጅ ነው እና አብርሃም ቃል አስገብቶኝ ነው የመጣሁት። ወደ ሀገሬ ወደ ዘመዶቼ ሂድ፣ ከዛ ደግሞ ሚስት ለልጄ አምጣ ተብዬ ነው የመጣሁት። እኔ ደግሞ ምልክት ጠየኩ፣ ጸለይኩ፣ ውሃ ጠጭኝ ምላት። ከዛ ውሃ የምታጠጣኝና ግመሎቼንም አጠጣለሁ የምትለኝ እሷ የጌታዬ ሚስት እሷ ትሁን ብዬ ጠየቅኩ። እሷን ርብቃ እንዲጠየቅኳት አጠጣች፣ ግመሎቼን ውሃ ጠጣች። ስለዚህ የመጣሁበት ምልክት ስለተሟላ እሷ ነች ማለት ነው። የይስሐቅ ማግባት ያለባት እሷ ነች። ስለዚህ ስጡኝ አላቸው። ከዛ ተቀበሉት። ምን አሉት መሰለሽ? ነገሩ ከእግዚአብሔር ዘንድ መጥቷልና በጎም ክፉም ልንመልስልህ አንችልም አሉት። ነገሩ ከፈጣሪ ዘንድ ነው የመጣው። ስለዚህ በጎም ክፉም ልንመልስልህ አንችልም፣ ከመስማማት ውጭ ማለት ነው። ከዛ ቁጭ ያለ በላ ጠጣ። አሁን በቃ እግዚአብሔር መንገዴን አቅንቶልኛል ይዣት ልሄድ አለ። አይ 10 ቀን ትቆይ አሉት። አሁን ገብቷቸዋል፣ የፈጣሪ ፈቃድ እንደሆነ ቤተሰቦቿ ገብቷቸዋል። እሷ ደግሞ ሰምታለች፣ ይህን ሲነጋገሩ ሰምታለች። እሷ ትምጣና ትጠየቅ ተባለ። በማግስቱ ነው ሰውየው ገብቶ አድሯል። በማግስቱ እሷ ትምጣና ትጠየቅ፣ እሺ ትላለች ለመሄድ ተባለች። ከዛ ተጠራች ርብቃ። ከዚህ ሰውዬ ጋር ትሄጃለሽ ብለው ጠየቋት። እሄዳለሁ አለች። እሄዳለሁ አለች። ለምን መሰለሽ? የእሱ ፈቃድ እንደሆነ አውቃለች። የእግዚአብሔር ፈቃድ የፈጣሪ ፈቃድ እንደሆነ አውቃለች። ትሄጃለች ተባለች። እሄዳለሁ አለች። ስለዚህ ምንድን ነው የምታየው እዚህ ጋር ከቀድሞ ነጥቦች ላይ? ፈጣሪን የምትፈራ ለፈቃዱ የምትኖር ሴት ነች። ፈቃዱ ነው የምትፈልገው። ምንም በቃ መጣች፣ የእሱ እንደሆነ አወቀች፣ እሄዳለሁ አለች።
ከዚሁ ጋር ቀጥሎ ስድስተኛ ምንድነው? ትረስት አድርጋለች። አምላኳን የተማመነችው አምናለች። እግዚአብሔርን አምናለች። ፈጣሪዋን አምናለች። ፈቃዱን ነበር የምትፈልገው። ከዚህ በፊት አላገባችም እሷ። ከዛ ፈቃዱ እንደሆነ ስታውቅ ነገሩ ከእግዚአብሔር ዘንድ መጥቷል ሲሉ ሰምታለች። በጎም ክፉም ልንመልስልህ አንችልም ከመስማማት ውጭ ሲባል ሰምታለች። ከዛ ጠርተው ትሄጃለች ሲሏት እሄዳለሁ አለች። እሄዳለሁ ከአምላኳ ፈቃድ ጋር ተስማማች።